ራስህን ለካህን አሳይ። ይህን ኃይለ ቃል በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 8 ላይ የምናገኘው አምላካዊ ቃል ሲሆን ጌታችን ኢየሱስ ክርስቶስ ከተራራው ስብከት ወርዶ አምላካዊ ስልጣኑን ርኅራኄውንና የደቀ መዝሙርነት የአምላካዊ ጥሪውን በሥራ ያሳየበት ድንቅ ምዕራፍ ነው። ይህ ክፍል 5 ታሪኮች የያዘ ሲሆን እያንዳንዳቸው ሰማያዊ ምስጢር አላቸው። ዛሬ ከነዚህ ታሪኮች ውስጥ አራቱን አብረን እንመለከታለን። በመጀመሪያ ታሪክ የምንመለከተው የለምጻሙን ሰው መፈወስና ራስህን ለካህን አሳይ ጥሪ ነው። በመጀመሪያው ታሪክ ጌታችን ከከተማ ውጭ ተገሎ የኖረ የነበረውን ለምጻሙን አገኘው። እጁንም ዘርግቶ ዳሰሰው። በኦሪት ሕግ መሠረት ለምጽ የርኩሰት ምልክት ነበርና ለምጻምን የነካ ሁሉ ይረክሳል። ነገር ግን ሕግን የሰጠው አምላክ በሥጋ ሲገለጥ የለምጻሙን አካል በምሕረት ዳሰሰው። ለምጽ ሰውን ያረክሳል፣ የጌታ እጅ ግን መለኮታዊ እሳት በመሆኑ የለምጹን ርኩሰት አቃጠለው እንጂ አልረከሰም። ይህ እጅ መዘርጋት የሰው ልጅ በኃጢአት የረከሰውን ተፈጥሮ አምላክ ሰው በመሆን እንዳነጻ የሚያሳይ ምስጢረ ሥጋዊ ምሳሌ ነው። ከዚያም ጌታችን ለምጻሙን ሂድ ራስህን ለካህን አሳይ ያለው። ታሪካዊ አውዱን ስንመለከት ጌታ ሕጉን ሊፈጽም እንጂ ሊሽር እንዳልመጣ እናያለን። መንፈሳዊ ምስጢሩን ስናይ ደግሞ በኦሪት ካህናት ቁስልን እንደሚመረምሩ ሁሉ ዛሬም ሰው በበደሉ ተሸማቆ መቅረት የለበትምና የነፍሱን ቁስል በንስሐ አባቱ በኩል ለሐኪሙ ለክርስቶስ ማጋለጥና መጠገን እንዳለበት ያስተምረናል። በሁለተኛ ደረጃ የምንመለከተው የመቶ አለቃው እምነትና የአሕዛብ መጠራት ነው። በዚህ ክፍል የምናገኘው ሮማዊው መቶ አለቃ ነው። ይህ ሰው ወደ ጌታ መጥቶ ጌታ ሆይ ወደ ቤቴ ጣሪያ ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር አገልጋዬን ይፈወሳል በማለት በታላቅ እምነት አሰምቶ ተናገረ። በዚህ አውድ የምንመለከተው በመጀመሪያ የቃሉ ስልጣን ሲሆን ቃል ብቻ ተናገር ማለቱ በአዲስ ኪዳን ድኅነት የሚገኘው በወንጌል ቃል በእምነት በማመን መሆኑን ያሳያል። በሁለተኛ የምንመለከተው የጥሪው ምስጢር የሚለውን አውድ ሲሆን እስራኤል ባለማመናቸው ውድቅ ሲሆኑ አሕዛብ ግን በእምነት ወደ ጸድቀው መጡ። ጌታም በእስራኤል እንኳ እንዲህ ያለ እምነት እንዳላገኘ በመናገር አዲስ የቤተ ክርስቲያን ዘመን መጀመሩን አበሰረ። በሦስተኛ ክፍል የምንመለከተው የጴጥሮስ አማት መፈወስና የአገልግሎት ሕይወቷን ነው። ጌታችን ወደ ጴጥሮስ ቤት ገብቶ አማቱን በጽኑ ትኩሳት ተይዛ አገኛትና እጇን በዳሰሳት ጊዜ ንዳዱ ወዲያው ለቀቃት። እዚህ ጋር ልናስተውለው የሚገባ ትልቁ ነገር እሷ ከሕመሟ እንደዳነች ወዲያውኑ ተነስታ ማገልገል ጀመረች። እኛም ከእግዚአብሔር ፈውስን ምሕረትን ስናገኝ ሕይወታችንን ለበጎ አገልግሎት መስጠት እንዳለብን ያስተምረናል። ወንጌላዊ ማቴዎስም የነቢዩ ኢሳይያስን ትንቢት በመጥቀስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ ሲል የአምላካችንን አባታዊ ርኅራኄ ያረጋግጥልናል። በአራተኛ ደረጃ የምንመለከተው የደቀ መዝሙርነት ጽናትና የማዕበሉን መገሰጽ ሲሆን የደቀ መዝሙርነት ዋጋ የክርስቶስ ተከታይ መሆን፣ ዓለማዊ ቅድሚያዎችን ትቶ ሁሉን በእምነት አልፎ እርሱን መከተል ይጠይቃል። የማዕበሉን መገሰጽ ታሪክ ስንመለከት በባህር ላይ የተነሳው ማዕበል የዓለምን ፈተና ሲያሳይ፣ ታንኳይቱ ደግሞ የቤተ ክርስቲያናችን ምሳሌ ናት። በሕይወታችን ማዕበል ሲነሳ በጥርጥርና በፍርሃት መደንገጥ ሳይሆን እርሱ በሕይወታችን ታንኳ ውስጥ መኖሩን አውቀን ሰላሙን ልንለምነው ይገባል። በአጠቃላይ በዚህ ምዕራፍ ጌታችን ያስተማረን ኃጢአታችን ሳይገድበን በንስሐ ወደ እግዚአብሔር ቀርበን ንጽሕናን ማግኘት እንዳለብን፣ በእግዚአብሔር ላይ ሙሉ ጥገኝነት ማሳየት ከማንኛውም ማንነት በላይ ተቀባይነት እንደሚያስገኝልን፣ በሕይወት ማዕበል ውስጥ ስንሆን ጌታችንን በመጥራት ሰማያዊ ጸጥታን መቀበል እንደምንችል ነው። አምላካችን እግዚአብሔር በንጹሕ ንስሐ ወደ ካህናት ቀርበን የነፍስና የሥጋ ፈውስ እንድናገኝ ጸጋውን